መቼም መዘዚ ብዙ ነው በየብየ ከጨርቆሴ ጋር ተጣልጨ አረፍኩት አሁን ጨርቆሴ ጠፋችሁ ነው ማን ነው ጨርቆሴ የምትሉን ምን ነው ያ እንደ ጢዚዛ ካገኘው ጋር የሚጋጨው ጨርቆሴ አታቁትም እሱን ያ ወደፊት እየሄደ ነው ወደ ኋላ የሚሰኘው ጨርቆሴ እሱ ነው በቃ የጠባችን ደግሞ መሰለኝ ነው ጨርቆሴ የመንደሩ መዛለቂያ ሸለቆ ውስጥ ቆሞ ይሸናል ቁልቁል ያዩት አልፊውንም ተሰየምኩት እንሽራቅ ብዬ ብዙም አልቆይም ጨረሰና እንዴት መግቢያችን ላይ ትሸናለህ ሲል እንደነፋብኝ አይገርማችሁም እሱ አትክልት እያጠጣ አይመስልም ይቅርታ አልኩት ከሸና በኋላ ይቅርታ ትላለህ እንዴ ይቅርታ ጋጋታ ምንድነው እንዴ መቼም ጨርቆሴ ልቡ እኮ አይጣልኩ አይኑ ያየኩ ሰዓት ውስጥ የሚገባ ነፍሰ ቀጥተው እኮ ዝም አልኩት ዝም አላለም እሱ ተናገር እንጂ ሊገርፎ እንደሚችለው ህፃን በንቀት ያየኝ እኮ ነው መግቢያችን ላይ መሽናት በይቅርታ የሚታለፍ ነው አይ የመንደሩን ወንድ ሁሉ ይንቃል የሚገርመው ደግሞ ሁሉም የመንደሩ ሰው በዙር ደብድቦታል አሁን ዛሬ ለፈራ ነው ማለት ነው መቼም ጨርቆሴ ነገር ፈልጉ የገዛ ካሉን ማስደብደብ ልማዱ ነው እንደውም አንዳንዴ ሳስበው ፊቱ ምን እንዲ የሚያስደብድበው የጠላት ገላ ተወስዶ እንዲ ልጅ ለበሰው ሁሉ ላለው አንድ ደራ ቡጢ ሳላሳርፍበት ገላጋይ ማካከላችን ገባ ጨርቆሴ ባሳ ገነፈለ ካልገደልኩት በቃ ፎከር አለኩት እኔ ምናባ ይውል እገላሉ አልኩት የመንደሩ ነዋሪ ልከት ደውሎ የሁለታችንን ፉከራ ደመጣ በመጨረሻ ሴቶቹ አይ ጨርቆሴ መጨረሻ ደረስ ከሱ እኮ አይለቀውም ይገለዋል ከምላሴ ጸጉር ይናቃል ሲሉ ጆሮዬ ውስጥ ጥልቃል ጨርቆሴ ያጋመሰው መጠጥ ለመጨረስ ሄደ እኔም ወደ ቤት ገባው ግን አቦኝ የገባው ነገር ይውዝውዝ አላስተኛኛል ለምን ጊዜ ፍቅቱ እንደዚህ አሉ አሁን ጨርቆሴ ያርፍምና አንዱ ቢገለው በኔ ሊሳበብ በአደባባይ ስፎክር የሰሙሉ በሌላ ይመሰክራሉ አር ከዛስ ዳኛው እኮ መልአክ አይደለም ግራ ቀኙን አዳምጦ ይሙት በቃ ቢፈርድብኝስ እፊ ደረግጥኩ በቃ አትጠራጠሩ ጨርቆሴ አቅሙን አያውቅም እንደነገርኳችሁ የሰው ገላተው ሰው ስለሆነ የሚሄደው ይደበደባል እሱ በሰው እጅ ነው የሚሞተው ከዛ በኔ ይሳበባል ይሙት በቃ ይፈረድብኛል ከዚህ ሁሉ ጣጣ ጨርቆሴን እንዳይገሉብኝ መጠበቅ ይሻለኛል ጋቢ ለበስኩ ካፖርቴን ደረብኩ ዱላዬን ያስኩ ጨርቆሴን እንዳይገሉብኝ ጥበቃ ወጣው አታሙኝም ይሄው እሱን እየተከተልኩ ቤቱ ሳስገባ ሳጣጣ ሳስገባ ድፍን አንድሮ ሞልቶኛል አላሳዝንም በእናናችሁ አንድ አትክልት ቦታ የነበረው ሰው የአትክልት ቦታው አስጠላውና ለመሸጥ ፈለገ ከዚያም ወደ አንድ የታወቀ ባለቅኔ ዘንድ አመራ የአትክልት ቦታዬን መሸጥ ፈልጋለሁ ገዢዎች እንዲመጡልኝ አንተ ባክህን ማስታወቂያውን ስራልኝ ነገር ግን ባክህ ያለውንም አታስቀር የሌለውንም አትጨምር ብሎ ጠየቀውና በዋጋው ተስማሙ የአትክልት ቦታው ባለቤትም ለታወቀ ጋዜጣ የማስታወቂያውን ሂሳብ ከፍሎ ሄደ ባለቅኔውም ወደ አትክልት ቦታ ሄዶ እየተዘዋወረ ሳይቀንስም ሳይጨምርም አየው በሳምንቱ ያንን የአትክልት ቦታ በተመለከተ ባለቅኔው ማስታወቂያውን ሰርቶ በተከፈለበት ጋዜጣ ላይ እንዲህ ሲል አወጣው ፀሐይ በምስራቅ ስትወጣ ብርሃኗን ያለ ሐሳብ የምታስተኛበት ማታ በምዕራብ ስትገባ ደግሞ ጨረሮቿን የምትሰበስብበት ከዳር ሆነው መስኩን ሳዩት አዳም ጥሎት የወጣውን ገነት የሚያስታውስ የነፋሱን ለስላሳ ሙዚቃ ተከትለው ዛፎቹ ከወገባቸው ላይ ሲዘናፈሉ በታወቀ ሙዚቃ ባለሙያ የሚሰለጥኑ ወጣት ሙዚቀኞችን የሚመስሉበት ከቀኝ በኩል መንጭቱ ወደ ግራ የሚፈሰው ምንጭ በቢራቢሮዎችና በንቦች ሲታጀብ ከቃና ወይን ቤት የሚፈስ የወይን ጅረት የሚመስልበት በወንዙ ላይ የሚንፈላሰሱት ዳክዬዎችና ፔሊካኖች ቡድን እየሰሩ የሚያደርጉት ዋና መላእክት በየመንገዳቸው የወረዱ የሚመስሉበት አንድ የአትክልት ቦታ ለሽያጭ ቀርቧል በሚከተለው አድራሻ ሄዳችሁ በማየት ግዙ የማስታወቂያ ከወጣ በኋላ ባለቤቱ ከተዋዋሉበት በላይ ለባለቅኔው ብዙ ሺህ ብሮች ላከለት ባለቅኔውም በሰውየው ደግነት ተገርሞ ተቀበለ ከብዙ ወራት በኋላ ባለቅኔው የአትክልት ቦታው ባለበት ሻይ ቤት ውስጥ ተገናኙ እንዴት ሆነልህ
የአትክልት ቦታን ሸጥከው ብሎ ባለቅኔው ጠየቀው። አልተሸጠም አለው ባለቤቱ። መቼም ያንን የመሰለ ማስታወቂያ ሳልጨምርም ሳልቀንስም ሰርቼ ገዢዎችን መሳቡ የተረጋገጠ ነው። ላለመሸጡ ዋናው ምክንያት እኮ ማስታወቂያህ ነው አለው። እንዴት? በጋዜጣ ላይ የወጣውን ማስታወቂያ ሳየው የተጻፈው ስለኔ የአትክልት ቦታ መስሎ አልታየኝም። ያንን ማስታወቂያ ይዤ እንደገና ወደ አትክልት ቦታ ሄድኩ። እየተዘዋወርክ አንተ በጻፍከው መሰረት አየሁት። እውነትህን ነው። ምንም ኩሸትም ሆነ ድሽቀት የለውም። ራሴን ወቀስኩት። እንዴት እስከ ዛሬ እንደዚህ አድርጌ አላየሁትም ብዬ ተናደድኩ። በመጨረሻም ይህንን አይን የሰጠኸኝን አንተን አመስግኜ ከሁለታችን በላይ ብዙ ብር ከፈልኩህ። የአትክልት ቦታውን መሸጤንም ተውኩት። ይሄው ነው ምክንያቱ አለው። የባለቅኔው ፊት በደስታ ፈካ። ባንተና በኔ መካከል ያለው ልዩነትን አወቀው። ልዩነቱ ያየነው የአትክልቱን ስፍራ አይደለም። ሁለታችንም ያየነው አንድ አይነት ቦታ ነው። ሁለታችንን የለያየን ነገሮችን ያየንበት መንገድ ነው። አንተ በአትክልት ስፍራው ውስጥ ለሚገኙት ደካማ ነገሮች ብቻ ትኩረት እየሰጠ ነበር የምታየው። እኔ ደግሞ በአትክልት ስፍራው ውስጥ ያለውን ውበት ነው ያየሁት አለው ባለቅኔው። ልክ ነህ አለ ባለቤቱ። እኔ ወንዙን አይቼዋለሁ፣ ነገር ግን የዳክዬዎቹንና የፔሊካኖቹን ትርኢት አላየሁትም። ዛፎቹን አይቻቸዋለሁ፣ ከነፋስ ጋር ተዋህደው የሚፈጥሩትን ውዝዋዜ ግን አላየሁትም። ለብዙ ቀናት በአትክልት ቦታው ላይ ሆኜ ፀሐይ መጥቶኛል። ለመጠለል ዛፎቹ ስር ገባ ነበር እንጂ እንዳንተ ግን የጨረሩን አመጣጥ አላየሁትም። እኔ ያየሁት ለአትክልቱ የማውጣውን የጥበቃ የአትክልተኛና የኪራይ ገንዘብ ብቻ ነው። ለኔ ያ ቦታ የአትክልት ቦታ ብቻ ነበር። ላንተ ግን የህይወትና የውበት ቦታም ጭምር ሆነ። እኔ ወዳደቁትን የረገፉ ቅጠሎች ስመለከት፣ አንተ ግን የተንሳፈፉትን ህይወት ያላቸው ቅጠሎች አሳየኝ። እኔ በደረቁት ዛፎች ስበሳጭ፣ አንተ ግን በደረቅ ዛፍ ላይ ውበት አመነጨህ። ድሮም እኮ በዓለም ላይ አዲስ አይን እንጂ አዲስ ነገር የለም አለው ባለቅኔው። አይን አይደል የለየን? እርሱ ብቻ አይደለም አለ ባለቅኔው። የቆምንበት ቦታም ይለያያል። ከህይወት ላይ ቆመህ ሞትን ስታይና ከሞት ላይ ቆመህ ህይወትን ስታይ ይለያያል። ለእውነት የሚሞቱ ሰማዕታት በሞታቸው ቀን ፊታቸው እንደፈካ ገጻቸው እንዳበራ በደስታ የሞትን ጽዋ ለምን ይጎነጩታል? ምክንያቱም እነርሱ በህይወት ላይ ሆነው ሞትን ስለሚያዩት የሞት መከራው ሳይሆን ውበቱ ይታያቸዋል። ሐሳሩ ሳይሆን ክብሩ ይታያቸዋል። ይተንተንልኝ አለው። አንድን ነገር በፍቅር ላይ ሆነህና በጥላቻ ላይ ሆነህ፣ በደስታ ላይ ሆነህና በሐዘን ላይ ሆነህ፣ በብርሃን ላይ ቆመህና ጨለማ ላይ ቆመህ ስታዩ የሚኖርህ ስዕል ይለያያል። ውበት ያለው እኮ በምታየው ነገር ላይ አይደለም፣ አይንህ ላይ ነው፣ ልቦና ውስጥ ነው። አንድ ነገር አስታወስከኝ። አንድ ወዳጅ አለኝ። እኔ ከሥራ ቦታዬ ወደ ቤቴ ስገባ እርሱን ወደ ውጭ ሲወጣ አገኘዋለሁ። ነገሩ ሲደጋገምብኝ ጊዜ አንድ ቀን ጠየቅኩት። ሁሌ ማታ ማታ ከሥራ ወደ ቤት ሳይሆን ከሥራ ወደ መሸታ ቤት ለምን ትሄዳለህ አልኩት። ቤት ያስጠላኝ አለኝ። በሶስተኛው ቀን አብረን ቤቱ ሄደን። የወርቅ ፍልቃቄ መሰሉ ልጆች አሉት። ባለቤቱ ትሁትና ባለሙያ ናት። የቤት አያያዟ ቤቱን ቤተ መንግስት አስመስሎታል። የቃዎቹ አደራደር ሊቃውንት የተጣበቡበት እንጂ ብቻዋን ያደረገችው አይመስልም። ያቀረበችልን ምግብ ሳትበላው ባቀራረቡ ብቻ ተጠቅማለ። ምን ሆኖ ቤት ያስጠላ አልኩት። ያየሁትን ነገር ስነግረው ስለ እርሱ ቤት የምነግረው አይመስሉም ነበር። እርሱ ቤቱን እንጂ ቤቱ ዝርዝር አይቶት አያውቅም። ምሳ መብላቱን እንጂ አቀራረቡን፣ አወጣጡን፣ አዘገጃጀቱን አድንቆት አያውቅም። መጀመሪያውኑ ቤቱ ያሁኑ ብሎ አምኗል። ስለዚህም ምንም ነገር አይታየውም። ለማየትም አልተዘጋጀማ። ለዚህ እኮ ነው ነገሮችን እንድንጠላ፣ እንድንንቅ፣ እንድንማረርና እንድንሰላች ከሚያደርጉ ምክንያቶች አንዱ የምናይበት አተያይ ነው የሚባለው። እኛ የሰለቸንን የምናማረረውንና ያስጠላልን ቤት ሌሎች መጥተው ሲያዩት ሰፍ ይሉለታል፣ ይጓጉለታል። እኛ ቃቄን የምናውጣለትን እነርሱ ቅኔ ይቀኙለታል። እኛ የምናሾፍበትን እነርሱ ውዳሴ ያዘንቡበታል። እኛ ቅለሽለሽንን እነርሱ ይቀኑበታል። ልዩነቱ ካስተያየታችን ነው። አያሌ ባለ ትዳሮች ትዳራቸውና የትዳር አጋራቸው የሚሰለቻቸው በእውነቱ ነገሩ አሰልቺ በመሆኑ ብቻ ላይሆን ይችላል። የሚያዩበት አይን ጉዳይ ነው። በቤታቸው ውስጥ ምንድነው የሚያዩት ነው ጥያቄው። ከቤት ውስጥ ከሚያናድደው፣ ከሚያስጠላው፣ ከሚያስመረረው ነገር ይልቅ የሚያስደስተው፣ የሚያረካውን እና ነፍስን በሐሴት የሚሞላውን ነገር ማየት ለምን አይጀምሩ?
ባክሚስቲያው ሚስትናት ባለሚያው ባል ነው እኮ ብለው እኮ ስለሚያዩ ነው። አንዳንዶቹማ እነርሱ ያላዩትን የትዳር አጋራቸውን ውበት ሌላው ያየውና መማለል ሲጀምር ያልታያቸውን ውበት ማየት ይጀምራሉ። የት ነሽ? ወዴት ነሽ? ምንድነው የተቆቆልሽው? እንደነ የለበሽው? ማማማ ለካ እንዲህ ነበር እያሉ ነው ማጥበቅ። ምን እርሱ ብቻ አለ ማለት አትክልቱ። አሁን ሳስበውማ በሀገር ላይ ያለው ችግርም ይሄ ነው። ለመሆኑ የት ላይ ቆመህ ነው ባህልህን፣ እምነትህን፣ ቅርስህን፣ ማንነትህን፣ ታሪክህን የምታየው? ይሄ እኮ ወሳኝ ነው። እስኪ ተመልከት። እኛ የምንንቃቸውን አይተናቸው የማናቃቸውን ከቁም ነገር ያልቆጠርናቸውን ነገሮች ሌሎች ከሩቅ አገር መጥተው መጽሐፍ ጽፈው ፊልም ሰርተው ዘገባ አዘጋጅተው በሚዲያ ሲያቀርቡት እንገረማለን። እኛ ያላየነውን እነርሱ ያዩልናል፣ የናቅነውን ያከብሩታል፣ የጣልነውን ያነሱታል። ችግሩ እንዳልከው ጉዳይ መኖር አለመኖር አይደለም፣ አተያየታችን ነው። የአይን ጉዳይ ነው። እኛ ለታቦተ ጽዮን ከምንሰጠው ክብር በላይ እነርሱ ለአንድ የጥንት ብርጭቆ ይሰጣሉ። ለምን? እኛ ራሳችንን በንቀት አምባ ላይ ቆመን የምናየው፣ እነርሱ ግን ራሳቸውን በክብር አምባ ላይ ቆመው ነው የሚያዩት። ኢትዮጵያውያን ከግብፃውያን በበለጠ የአባይ ወንዝ ላይ ድርሻ አላቸው። ነገር ግን ግብፃውያን የተጠቀሙበትን ያህል ለምን አልተጠቀሙበትም ኢትዮጵያውያን? ግብጾቹ አባይም በህልውና አይን ሲያዩት፣ ኢትዮጵያውያን ደግሞ አባይ 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 በሚል የዘፈን አይን አዩት። እነዚያ ብዙ ግድብ ሰሩ፣ እነዚህ ደግሞ ስለ አባይ ብዙ ዜማ ሰሩ። ችግሩ ከአባይ ይመስላል? አይደለም፣ ከአይናቸው ነው። ሁለቱም ሻያቸውን ጨለጡና ተያዩ። እናም አንዱ ከሌላው ላይ አይተውት የማያውቁትን መልክ አነበቡ። ዝም ብሎ ግትር ያለ የሚቆለጨለጭ ወይኔ ሲያምር የሚያሰኝ አይን ምን ያረጋል? ካለማየት እኩል ነው። ባለ አይናማ አይን ይስጠን፣ የሚያቆለጨልጨውን ሳይሆን የሚያየውን አይቶ የሚያሳየውን። አንዳንዱ ጽሑፍ አንዴ ብቻ ብለነው የምንተወው አይደለም። ነገሩ በተደጋገመ ቁጥር እንድናስታውሰው ያስገድዳል። ያልተቀበልናቸው ከተሰኘው የእንዳለ ጌታ ከበደ መጽሐፍ ላይ አንበሳው ማን ነው? አህያውስ የምን ምሳሌ የሚለውን ልጋብዛችሁ። የታወቀ ነው፣ የተለመደ በየተረቶቻችንና ስለ ቃሎቻችን ውስጥ አንበሳ መሪ ተዋናይ ነው። ያለሱ መድረኩ አይደምቅም፣ ምልልሱ አይሞቅም። በተቃራኒው ደግሞ አህያን በሕይወት ተውኔት ውስጥ ረዳት ተዋናይ አድርገን ልንቆጥረው እንችላለን። ቢኖር ያገለግላል፣ ባይኖር ደግሞ ብዙም አያጎድል ተብሎ ችላ የሚባል። ይህ መጣጥፍ በሕይወት መድረክ ላይ ሁለቱንም ሆነን የመተወን እድል ስለገጠመን ሰዎች ለመተረክ የሚሞክር ነው። አንበሳ ሆነን ወይም ተብለን በሕይወት ሳለን ስለተፈራን፣ ሞተን ስንገኝ ደግሞ ሐውልት ስለቆመልን ሰዎች፣ አህያ ሆነን ወይም ተብለን በሕይወት ሳለን በጫንቃችን ላይ ውርደት፣ በጭንቅላታችን ላይ ስቅየት ስለተፈራረቀብን፣ ሞተን ስንገኝ ደግሞ ለማንም ጥምብ ጎታች ስለምንሰጥ ሰዎች የሚተርክ። እውነት ነው፣ አንበሳ መሆን ደስ ይላል። ሞ አንበሳ ዘእምነገደ ይሁዳ መባል ደስ ይላል። አንበሳ ምሳሌነቱ ከድሮ ጀምሮ ለተወደደና ለተከበረ ነገር ነው። ኢየሱስ ዘሩ ከይሁዳ ዘር ነው፣ ከአንበሳው ወገን ብለን ዘር ማንዘሩን እንቆጥራለን። እናም የፊተኞቹ ነገስታት አንበሳነት ከጥንት ጀምሮ በደማችን የተዋሃደ ነው ለማለት፣ የተቀደሰውን ነገር ያደግንበት ነው ለማለት ሞ አንበሳ ዘእምነገደ ይሁዳ ይላሉ። መጽሐፍ ቅዱስ በአንድ በኩል አንበሳን እንዲህ ለመባረክ ምሳሌ አሳልፎ ሲሰጠው፣ በሌላ ምዕራፍ ላይ ደግሞ አንበሳን በዲያብሎስ ይመስለዋል። በነጣቂ፣ ባስጨናቂ፣ በእንቅልፍና በረፍት ነጣቂ ሰራቂ። እናም እንዲህ ይላል፣ የሀገራችንና የአህጉራችን ቀደምትና የአሁን መሪዎች አንበሳነን ብለው ራሳቸውን ሲመስሉ፣ እኛ እነሱን የትኛውን አይነት አንበሳ ሆነው አግኝተናቸዋል? በተቃራኒው ደግሞ አህያን እዩት፣ የውርደት ምልክት ነው። አንድም ቦታ ጠላቶቹን ድል ስለማድረጉ የሚተርክ ተረት አጋጥሞኝ አላነበብኩም። በተረቱ ውስጥ አህያ ካለ ጭነት ሊኖር እንደማይችል መገመት ትችላላችሁ። የሚሸከመው ደግሞ ጭነት ብቻ ቢሆን ባልከፋ፣ ናላውን እስኪያዞረው ድረስ ውርደት፣ ስድብ፣ ዱላ ይከተለዋል። ጌቶቹ እንኳን በሱ መኖር ኑሯቸውን መምራት የቻሉ ገበሬዎች እንኳን እሱ ባይኖር ኖሮ ምን ይውጣቸው እንደነበር የምስክርነት ቃል ከመስጠት ይልቅ በየቦታው ነገር ማሳመሪያ ተረትና ምሳሌ ይፈጥሩበታል።
አህያም የለኝ እርግጫም አልፈራ እያሉ አህያ ሞተች ተብሎ ከጉዞ አይቀርም እያሉ አህያ ቢረቅጥ መልሰ ብትረቅጠው አህያው አንተ ነህ። አህያ ሲግጥ ደብተራ ሲያላግጥ ይሞታል። አህያና ፋንድያ አራዳና ገበያ እያሉ አህያ ከመሞታ መጎተቷ አህያ ፈረሱን አንተ አህያ ብሎ ሰደበው። አህያም ማመድ ካህንን በማዕድ አረምኑ ቅጡ። ተረትና ምሳሌዎቻችንን ሰብስባችሁ ብታዩ የተረትና ምሳሌዎቹ ቀማሪዎች አህያን ለማዋረድ ታጥቀው የተነሱ ነው የሚመስሉት። ተራጋጭነቱን ሆዳምነቱን በያመዱ ተልከስካሽነቱን የሚናገሩ እንጂ ከፍ ያለ ቦታ እንድንሰጥ የሚያደርጉ አይደሉ። የበታች መሆኑን ሌሎች እንዲያምኑልን የምናደርገው ድክመቱንና ባህሪውን እየጠቆመን ነው። አለቃ ታዬ ገብረ ማርያም በሚኒሊክ ዘመን የተባሉትንና ያሉትን ታስታውሳላችሁ። በሃይማኖታዊ ጉዳይ ክስ ቀረበባቸውና ሕዝብ በተሰበሰበበት አደባባይ በወቅቱ የነበሩት ግብፃዊ የሆኑት የኢትዮጵያ ጳጳስ በቁጣ እንዲህ አሏቸው አሉ። አንተ አህያ ሃይማኖትህ ምንድነው? እሳቸውም በአንድ የውጭ ዜጋ እምነታቸው በመነቀፉ ንዴት ገብቷቸው አህያ መባላችን ለምን እንደሆነ ይገባኛል፣ እንደናንተ ያሉ ባዕዳንን በመሸከማችን ነው ብለው መለሱ። ስንቶች ናቸው እንዳንበሳ ግስተው እንዳንበሳ መንጋጭላቸውን አሳይተው የማይገባቸውን ክብር ከመዳፋችን ነጥቀው ይወሰዱ። እነዚህ አንበሶች ከባለስልጣናት ጋር ተሞዳምደው ከከፍተኛ ባለሀብቶች ጋር ተመሳጥረው ሲያርቁን እንዴት አንልም? የሀብታቸው ምንጭ ምን እንደሆነ ይጣራ አንልም? እናውቃለን ብንናገር እናልቃለን ብለን አፋችንን ለጉመን እንቀመጣለን እንጂ በኋላ ትንፋሽን ሰብስቤ ተሰትሬ እንደሙት ያንን አውሬ ሌሊት ጨፍኛ ሳለፍኩት በማለት ተስፋዬ ደረሳ የገጠመውን ግጥም ለማሰላሰል ካለፈ በኋላ መኮነን አይደለም ወንድነት እያለ ነበር። በየመስሪያ ቤቱ ለነዚህ አንበሶች ብዙ ተረቶችን ለመፍጠር ማን ብሎን? እስኪ አህያ የሆነውን ድሃውን ሕዝብ ደግሞ ይዩት። ማን እንደ ፍጥረት ቆጥሮት ሐውልት አቁምለት? ማን ለመታሰቢያ የሆነው ዘንድ አውቶቡሱን በስሙ ይሰይምለት? አንበሳ ሐውልት ያልቆመለት የት ነው? 6 ኪሎ ዩኒቨርሲቲ ዋናው ግቢ ብዙ አንበሳ ሐውልቶች ቆመዋል። ይቁም። ቦታው በፊተኛው ዘመን ቤተ መንግስት እንደነበር የሚያመላክት ነው። ግን ምን አለ አብዛኛው ተማሪና መምህር የመጣበትን እንዲያስታውስ ገጠር ያለ እርሻም ቦታ ገበያም እየተመላለሰ ለሱ እዚህ ደረጃ መድረስ አስተዋጽኦ ያበረከተውን አህያ ልብ ይለው ዘንድ ቢያንስ አንድ ሐውልት እንዲሰራለት የማያደርግ መቼ ነው ለዚህ አህያ ለሆነው ተክቶ አዳሪ ሕዝብ ድካሙን የሚመጥን ዜማ የምናበጅለት? ሲሆን እንዳየነው አህያ ልጅ ብትወልድ ሸክሟን የሚጋራ ታገኝ እንደሆነ ነው እንጂ የክብሯን መጠን ከፍ አይልም። ክብር ያለው ዘር የምታገኘው ከፈረስ ተዳቅላ በቅሎ የወለደች እንደሆነ ነው። ያኔ የአህያ ልጅ በወርቅ ተሸለማ ተብሎ ይተረታል። ልጇ ሲያምርባት የማየት እድል ይገጥማታል። አሳዛኙ ነገር ግን በዚች በቅሎ አማካኝነት የልጅ ልጇን መሳም አለመቻሏ። በየቤቱ በየቢሮ በየፓርቲው በየቤተ መንግስቱ 24 ሰዓት ሙሉ የሚሰሩ አህዮች አሉ። አንዳንድ የቤት ሰራተኞቻችን ያለ ረፍትና እንቅልፍ ለኛ የኑሮ መደላደል የተቸላቸውን ያህል ይተጋሉ። ሆኖም በብዙዎች ላይ አንበሳ እንሆንባቸውና በጥቂት ጥፋታቸው ምክንያት መቋቋም የማይችሉትን ስድብና ውርደት በጫንቃቸው ላይ እናኖራለን። ድካማቸውን የማይመጥን ወርሃዊ ክፍያ እንፈጽማለን። ስማቸውን አቆላምጠን ለመጥራት ይተናነቀናል። አህያ መጭቀጽል ስም ኖሯት በየቢሮው እንደ ንብ የሚተጉ ለድርጅቱ ጸንቶ መቆም ብዙ ላብ እንባና ደም የሚከፍሉ ወሮታቸው ግን የተዘነጋሉ። ከነርሱ ይልቅ ስራ አስኪያጆቹ ብቻቸውን ደምቀው ጎልተው አንበሶችኛ ብቻ ነን ብለው ሲቆለጳጳሱ ይሾሙበታል። በየፓርቲውም እንደዚሁ በየቤተ መንግስቱም እንደዚሁ እንደ አህያ እየለፉ ያሉት ለድርጅቱ ህልውና ብለው አይሆኑ መሆን እየሆኑ ያሉት እነማን ናቸው? በሆነ ምክንያት ከመጋረጃ በስተጀርባ የተቀመጡ ወደውም ይሁን ተገደው ተደብቀው ያሉ ከባለ ሀብቱ ጉቦ የማይቀበሉ ለቤተ ዘመድ ቀርቶ ለቤተሰብ የሚሆን ጊዜና ገንዘብ የሌላቸው እነማን ናቸው? ያም ሆኖ ሕይወት ማለት እንዲህ ናት። አንበሳው ጎልቶ እንዲወጣ እኛ አህያ እንሆናለን ወይም ተብለን እንሰደባለን። ሁሌም አንበሳ መሆን አይችልም። አህያ ብንሆንም ተፈጥሮ ደግሞ የዝቅተኛነት ስሜት እንዳይጫወትብን ብላ ነው መሰል አንበሳ ሆነን የምንተውንባቸው መድረኮች ትዘረጋልናለች። አህያ መሆን ከባድ ነው።
አህያ መባልም ከባድ ነው። የአህያን ውለታ ቸል ማለት አህያው በወሳኝ ሰዓት እንዲለግም ግፊት ማሳደር ነው። አህያው እንዲረበው ማድረግ፣ የሚገባውን ክብርና ዳረጎት መንፈግ፣ ከመጋጥና ከመራገጥ ውጭ ለውጥ እንደማያመጣ ማሰብ፣ አለቅጥ ጭነት እንዲበዛበት ማድረግ፣ መቼም ብሎ ከዘላለም ባርነት የአንድ ቀን ነፃነትን ለራሱ አውጆ የውርደት ቀንበሩን አሽቀንጥሮ ጥሎ ልግመኛ መሆኑ አይቀርም። የለገመን አህያ ከዱላ ብዛት በስድብና ዘለፋ ማሰራት አይቻልም። አህያ ቂመኛ ነው። አሳዳጊ ወይም ባለቤቱ ወይም ጌታው የበደለው እንደሆነ አሳቻ ቀንና ቦታ ጠብቆ ምቹ ሁኔታ አሰናርቶ ነው ሸክሙን ይዞ የሚተኛው። አንተ ራስህ ያሸከምከኝን ነገር ይዘህ ተራራውን ውጣ፣ አቀበቱን ውረድ፣ ከዚህ በላይ በቃኝ ብሎ ያዋርደዋል። ታሪክ ያስተማረንም ነገር አለ። በዘውዱ ሥርዓት ቦታ ያልተሰጣቸው፣ ውዳሴ ያልጎረፈላቸው፣ በደማቸውና በወዛቸው ለዚች ሀገር የከፈልነው ዋጋ አልተቆጠረልንም ያሉ አህዮች የተባሉ ሰዎች ናቸው አፄ ኃይለ ሥላሴን የሚያክሉ አንበሳ ገርስሰው የጣሉት። በደርግ ዘመንም መታሰር፣ መጨቆን፣ መታፈንና መገደል የበዛባቸው ተገፊዎች ናቸው ህወሓት የሚል ስም ለራሳቸው አውጥተው ጫካ ገብተው አህዮች ብሎ የሚንቃቸውን አንበሳውን ደርግ አሽቀንጥረው የጣሉት። እድሜ ልኬን አንበሳ ሆናለሁ ከትውልድ ወደ ትውልድ የሚተላለፍ አንበሳ የሆነ ፓርቲ አለ ብሎ በየሚዲያው ማክሳት አዋጪ የማይሆንበት ጊዜ አለ። አንበሳ ማርጀቱ፣ ድምፁ መስለሉና ጥርሶቹ መርገፉ አይቀርም። ሲናቁና ሲገፉ የነበሩት በአህዮች መካከል ተለይተው አንበሳ ሆነው አብዮት ያፈነዱ፣ ለጭቁኑ አህዮች መብት ታግለናል ያሉ፣ በመጨረሻው ሰዓት ስልጣን እጃቸው ሲገባ እውነትም የሕዝብ አህያ ነው ብለው የታገሉለትን ሕዝብ ይንቁታል፣ ሸክም ይጭኑበታል። ሌላኛው አንበሳ መጥቶ እስካስበረግጋቸው ድረስ። እስከዚያው ድረስ ግን ላሉትም ለሚመጡትም መሪዎች የቢሮና የቤት አስተዳዳሪዎች ጭምር እንዲህ ይላሉ። አንበሶች ሆይ፣ አንበሳ መሆን ኃያልነት ነው፣ ግን እየሰራ ያለውን አህያ አትጨቁኑት። በልቦናው ጫንቃ ላይ ከሚችለው በላይ የዕዳ ጭነት አትቆልሉበት። አጥፍቶ የተገኘ እንደሆነ ዱላው ጥፋቱን የመጠነ ይሁን። ውሻህን ስትመታ በርህን አትስጋ ነውና ነገሩ። ዱላው ሲበዛበት ማምለጫ ቀዳዳውን ልታሳጡት አይገባችሁም። ቀዳዳ ካላበጃችሁለት መልሶ እናንተም በመንከስ ራሱን ለማዳን ይሟሟታልና። የምትቀርጹት ፖሊሲ ደሃን እንዳይረበውና እንዳይበርድ የሚያደርግ ይሁን፣ እንዳይለግም እናንተንም ራሱንም እንዳይበድል። አንበሶች ሆይ፣ እስካላችሁ ድረስ የኛ የአህዮችን መብት ጠብቁ። እኛ አንበሳ ስንሆን ሸክም በማብዛት አንበድላችሁምና የማይገባንን ክብር ተሸክመን ከመጨነቅ ይሰውረን። ዲስኩረኛው ጻፊው መስፍን ሀብተማርያም ነው። ዲስኩር የሚለው ቃል በፈረንሳይኛ ንግግር ማለት ነው። ሆኖም እየዋለ ሲያድር ከተራ ንግግርነት አልፎ በጽሁፍ ወይም በቃል ለሚደረግ ውብና ማራኪ ወይም መሳጭ ንግግር መገለጫ ሲሆን ቆይቷል። ዲስኩር ብዙ ጊዜ በጽሁፍ ተዘጋጅቶ ህዝብ ፊት ይነበባል። ድሮ በቃል ይቀርብ ነበር። አርስቶትልና ሌሎችም ጥንታውያን በቃላቸው ያዘንቡት ነበር። ከዚያም ወዲያ እነ ሙሶሎኒ፣ ሂትለር፣ እነ ስታሊን፣ እነ ማርቲን ሉተር ኪንግ፣ ቢል ግራም፣ ዊንስተን ቸርችል እና ሌሎችም የፖለቲካ፣ የማህበራዊ ህይወት፣ የሃይማኖትና የሰብአዊ መብት ተሟጋቾች በዲስኩር መታታቸው አድማጮቻቸውን ባድናቆት ሲያፈዙት ኖረዋል። በተለይ የፋሺዝም አቀንቃኙ ሙሶሎኒ ሰው በክፉነቱም ችሎታው አይረሳምና የሮማን ከተማ ህዝብ በተባንደበቱ 5-6 ሰዓት ሙሉ በፀሐይ ገትሮ ይውል ነበር። ጥሩ ንግግር ማድረግ የብዙ ነገሮች ውጤት ነው። ከሁሉም በላይ ቋንቋ ትልቅ ሚና አለው። ሐሳቡን ያለቀቀ ብቻ ሳይሆን በውበት የተከሸነ መሆንም ይኖርበታል። የቃላት አመራረጥ፣ የአረፍተ ነገሮች አጣጣል፣ ደመቅ ያለ ገለጻ፣ በአጠቃላይ ግልጽና መጠቅ ያለ አቀራረብ ይጠይቃል። ይሄ መቼም በማንኛውም ማጻጻፍ የሚጠበቅ ነው። ለዲስኩረኛው ግን ቋንቋ ብቻውን አይበቃም። ያቀራረብ ውበት እንዲያበጀው ያስፈልጋል። ያቀራረብ ውበት የሚያስፈልገው አድማጮቹን ለመሳብ፣ ለማስደሰት፣ ለማርካትና የማይረሳ ጥሩ ውሎ እንዲውል ለማድረግ ነው። መሰልቸት እዚህ ምንም ቦታ አይኖረውም። እንደ መሰልቸት ክፉ አጋጣሚ የለምና ከመሰልቸት ያድንህ ትልቅ ምርቃት ነው ለዲስኩረኞች። ካቀራረቡ ውበቶች የመጀመሪያው የመድረክ አጠቃቀምን ነው። ለምሳሌ አቋቋመንና አቀማመጥን ማሳመር፣ ድምጽ መሰማት አለመሰማቱን ማረጋገጥ፣
አድማጮች ሳይደናገጡ ትክብሎ ማየት ወይም በአስፈላጊው ሰዓት ከግራ ወደ ቀኝ ከፊት ወደ ኋላ ቃኘት ማድረግ አዳራሽ መቆጣጠርንና የመሳሰለውን ማወቅ ነው። በደንብ መደመጥን የመሰለ ደግሞ ጠቃሚ ነገር የለም። ያልተደመጠ ንግግር ግቡን ፈጽሞ ስለማይመታ ዲስኩረኛው በሳቅ ወይም በጫጫታ መሃል ቆም የማለትና መደመጫ ሰዓቱን እየጠበቀ መናገር ይኖርበታል። ምናልባት ድንገት ያልታሰበ ችግር መድረክ ላይ ቢፈጠር አንድ ቀልድ ቢጤ ወርወር ማድረግ የጥሩ ዲስኩረኛ ባህሪ ነው። እዚህ ላይ አንድ ምሳሌ ላጫውታችሁ። አንድ የስነ ልቦና ምሁር የሆነ ዲስኩረኛ ሰው ሲናገር መድረክ ላይ ገና እንደወጣ የማይክሮፎኑ ገመድ ጠለፈውና ወደቀ። ተደስኳሪዎቹ ጭብጨባቸውን አቋርጠው እንደማጉረምረም ሲሉ ብድግ አለና ዛሬ የመጣሁበት ዋና ዓላማ ይሄ አሁን ያያችሁት ነው። የሰው ልጅ ቢወድቅም ሊነሳ ይችላል የሚለውን ማስተማር አላሉ። እናም በሳቅ ወደ ጭብጨባው ተመለሰ። እንዲህ ያለው ፈጠራ ደብዘዝ ያለውን ያዳራሽ ድባብ ብርሃን ከመፈንጠቁም በላይ ተደስኳሪዎቹን ለጥሩ አድማጭነት በጉጉት ያዘጋጃቸዋል። አነባበብ ወይም ማነጋገር ለጥሩ ንግግር አድራጊ ዋና መሳሪያ ነው። ስድ ንባብ እንደ ግጥም ዜማ አለው። ዜማ የግድ በቤት መምታት ብቻ አይፈጠርም። ደስኳሪው ድምጹን ባመች ቦታ ከፍ ዝቅ ደግሞ ለስለስ ሲያደርግ አንዳንድ ቃላትን ጫን ረገጥ አንዳንዶቹን ለስለስ ባለቃላ ነካ አድርጎ ሲያልፍ ሐረጎቹ በሚፈልጉበት ሁኔታ ፈጠን ረጋ ያለ ደሞ ጮክ ዝቅ እንደ መንደርደር ቆም ሳብረገብ ለቀቅ በሚል ሁኔታ ሐሳቡን በውብ አቀራረብ ሲያስተላልፍ አዳራሹን ተቆጣጣረ ማለት ነው። እንዲሁ ሳደል እንደ ያዘለቀቅ ሳብ ጮህ ያሉ የሚያንሆልሉን ዲስኩረኛው የጻፈውን ሲያነብም ሆነ ነጥቦችን ይዞ በቃሉ ሲናገር ዓላማው የአድማጮቹን ጆሮ ለመሳብ ብቻ ሳይሆን ስሜታቸውንም ለመግዛት መሆኑ እንዲተማመንበት ያስፈልጋል። የተደስኳሪዎቹን አትኩሮት ለመቆጣጠር ድምጸት ትልቅ አስተዋጽኦ አለው። በሚዝናናው፣ በሚያሳዝነው፣ በሚያስቆጣው፣ በሚያስደስተው ጉዳይ ላይ ድምጸቱ እየተለዋወጠ ሲሄድ አድማጮች ሰዓቱ ሳይታወቃቸው ዲስኩሩ እየጣማቸው ይነጉዳሉ ማለት ነው። ጥሩ ዲስኩረኛ የአድማጮችን ስሜት ያጠናል። ያልጣማቸውን አጠራጠር ያደረገ ያው ደበስበስ ያደረገው ያልፋል። የጣማቸውን ደገምገም ያደረገ ባይንና በጆሮዎቹ እንቅስቃሴ ጅምር ከጆሮና ከሊና ያዋሃዳቸዋል። የተደስኳሪዎችን ስሜት መሳቢያ መንገድ መፈለግም አንዱ የማሳመኛ መንገድ ነው። የአሜሪካ 16ኛው ፕሬዝዳንት አብርሃም ሊንከን ለአንዲት ሴት ጠበቃ ሆኖ ፍርድ ቤት ያደረገው ማራኪ ንግግር በህይወት ታሪኩ ተጽፎ እስከዛሬ እንደተደነቀ ነው። ሴትየዋ አሮጊትና ደካማ ነበረች። ቤቷን ተቀምጣ ጥብቅና ይቆምላታል። ዝርዝሩ ውስጥ ሳንገባ አብርሃም ሊንከን ዛሬ ፊታችሁ የቆመችው አቅመ ደካማ ሴት በወጣትነቷ ዘመን እንዲህ በእድሜ ተጎሳቁላ ድረሱልኝ የምትል አልነበረችም። የልጆች ሐዘንና በደል ምን እንደሆነ አታውቅም ነበር። በአበቦችና በለምለም መስክ ታጅባ በሳቅና በፈገግታ የምትፍነከነክ ደስተኛ ልጃገረድ ነበረች። የዛሬው ሰላላ ድምጿ በቨርጂኒያ ተራሮች እንደ ገደል ማሚቱ በሚያስተጋባበት ዘመኗ ጥቃት ምን እንደሆነ ከቶም አታውቅም ነበር። እነሆ አሁን ፊታችሁ ቆማ በደሌን ስሙኝ እያለች በዝምታ ትጠይቃቸዋለች ብሎ እያስተዛዘነ ከፍ ዝቅ ምናምን ያደረገው ንግግር የዳኛውንና የፈራጆቹን ሆድ በማራራት ፍርድ አስገኝቶላታል። ጥሩ ዲስኩር በጉዳዮች ብቻ የታመቀ ወይም ነጥቦችን ዝም ብሎ የሚደረድር መሆን የለበትም። ማጣፈጫ ቅመሞችም ያስፈልጉታል። በአርዕስተ ጉዳይ ላይ የተያያዙ ትርክቶች ወይም ቀልዶች ፈንጠቅ ሲሉበት የማድመጥ ጉጉት ያጭራል። ለምሳሌ እውነትና ውሸትን በተመለከተ ዲስኩር የሚያደርግ ሰው በመሃል ጣል ሊያደርጋቸው ይችላል ያልኳቸውን ሁለት ቀልዶች በተከታታይ አቀርብላችኋለሁ። አንድ የሃይማኖት ሰባኪ ስብከቱን እንደጨረሰ ለምእመናኑ የዛሬ ሳምንት ውሸት ኃጢአት መሆኑን በሚመለከት ትምህርት ሰጣችኋለሁ። እስከዚያው ግን እንድትከታተሉኝ ያስችላችሁ ዘንድ የማርቆስ ወንጌል ምዕራፍ 17ን አንብባችሁ እንድትመጡ ይላችኋል። በተባለው ቀን ትምህርቱን ሊሰጥ ሲዘጋጅ ውድ ምእመን ስንቶቻችሁ ናችሁ ምዕራፍ 17ን ያነበባችሁ ብሎ ሲጠይቅ ሁሉም አንብበናል ብለው እጃቸውን ያወጣሉ። እሱም የታመቀ ሳቁን ለመቆጣጠር እየታገሰ የማርቆስ ወንጌል ከ16 በላይ ምዕራፍ የሚባል የለውም እና ምእመናን አሁን ትምህርቱን ይጀምራለሁ አላቸው ይባላል።
ሁለተኛው ደግሞ ነው የሃይማኖት ሰባኪው ንግግሩን በሚያደርግበት ጊዜ ከአድማጮቹ ግማሹ እንደማሸለብ ሲቃጣቸው ተመልክቷል። እንደማይሰሙትም ገምቷል። ንግግሩን ለወጥ አደረገና ይገርማችኋል፣ አካባቢያችንን የምናውቅና የእግዚአብሔርን ታምር የምናጤን በጣም ጥቂቶች ነን። አሁን በቀደም ዕለት ወደ ገጠር ሄጄ አንዲት እናት ከሁለት ልጆቿ ጋር ቆማ ተመለከትኩ። እታምኑም ባታምኑም ልጆቹ ከጆሮአቸው ስር ቀንድ አላቸው። ገና ከማለቱ ያሸለቡት አድማጮች ነቁቆቆ። ይሄ የሚያሳየው የሰው ልጆች ውሸት ለመስማት ምን ያህል ንቁ መሆናቸውን ነው ብሎ ቀጠለ። ነገሩን እንደው በመጠኑን ተንተነው ቢባል ቀሎቹ ያዝናናሉ፣ ያስተምራሉ፣ ባይረሴነታቸው ያስደንቃሉ፣ ከሁሉም በላይ ምጥን ናቸው፣ አይንዛዙ። እውነተኛ ተረክቶች ለጥሩ ደስኳሪ አስፈላጊ ናቸው። በራሱ ላይ የሚደርሰው በሰዎች ላይ የሚደርሰው እውነተኛ ገጠመኝ ጣልቃ ሲያስገባ ጉዳዩን አጉልቶ ለማሳየት ያስችለዋል። ፍልስፋው ፕሌቶ የአቴንስ ሀብታም ልጆችን ያዝናና በወርቅ የተለበጠ ሶፋ ላይ እንደተቀመጠ ቆሻሻ ልብስ የለበሰ ደቀ መዝሙሩ ድንገት ይገባና በጭቃ እግሩ ምንጣፉንና ሶፋውን እየረገጠ ታላቁ ፕሌቶ ሆይ እነሆ የምትኮራባት ምንጣፍና ሶፋን ረገጥኳት አለው። ይህንን ሲል ከደንቆሮች ጋር ሀብታም ስለሆኑ ለምን ዋልክ በመዋልህም አላከብርህም ንቄ ያለው ማለቱ ነበር። ፕሌቶ ይሄኔ ያንተ ከኔ ይብሳል ብሎ በምጥን ቃላት መለሰለት። ይሄ ሲል ሰው መሆናቸውን በመናቀህ እኔ ንቄ ያለው የሚሉትን መቀበል ወይም አለመቀበል ግን የኔ ነገር ነው ማለቱ ነበር። የዛሬውን ዲስኩሬን በሁለት ቀልድ መሳይ ነገሮች ልደምድምላችሁ። አንድ ታክሲ ነጂ ሞትና ቅዱስ ጴጥሮስ ዘንድ ይቀርባል። ሚዛን ላይ ቆም ይለዋል ጴጥሮስ። መቼም አይለው የለም እሱ ቆመ። ሲመዘን ኃጢያቱ ይከብዳል። ታክሲ ነጂውም አረ ብዙ ሰው ሳመላልስ መኖሬ እንዴት አይታየልኝም እንደው ነገር ሲል የገጫቸው ሰዎች አለው ጴጥሮስ። ሌላ አንዲት ደራሲ ቅዱስ ጴጥሮስ ዘንድ ትቀርብና ከሲኦልና ከመንግስተ ሰማያት የምትፈልጊው ምረጪ ይላታል። እንዴ ሁለቱንም መጀመሪያ ያሳየኛ ትለዋለች። ደራሲያን በሳት እየተለበለቡ በሰይጣኖች እየተገረፉ ሲጽፉ አየች። የት? ገሃነም። መንግስተ ሰማያት ሜዳ ስታይ ሲኦል ያየችው እዚያም አለ። ይጽፋሉ። እንዴ ምንም እኮ ልዩነት የለውም ቅዱስ ጴጥሮስ። ይሄኛውም ያው እንደ ሲኦል ነው፣ ይጻፋል ስትለው ቅዱስ ጴጥሮስ ልዩነት አለው አስተዊ። ገሃነም የሚጽፉት አይታተምላቸው፣ መንግስተ ሰማያት ያሉት ይታተማል። ገባሽ? እኔም እዚህ ጋር ላቆመው መሰል ጽሁፉን